ከዚህ በኋላ ህወሓት በኢትዮጵያ ፖለቲካ ውስጥ የሚያመጣው ተጽዕኖ የለም ተመልሶም ወደ ስልጣን አይመጣም አወደን it's over የሰጡት ምንድነው እኛ 50 አመት ሆነን ስንት አመት የኖርን ፓርቲ ሆነን እናንተ ትላንትና መጣችሁ ልታዙን አትችሉም ብሎ ነው ለምርጫ ቦርድ ለብልጽግና ፓርቲ መልስ የሰጡትና ያኛው መግለጫ ላይ it is this sense of exceptionalism አለ አይደል የተካራሞኔ ነው ምለው ዶክተር ዮናስ የተካራሞኔ ምንድነው ጠቅላይ ሚኒስትሩም እንደመጣ ፖለቲካውን እስካልነካችሁብኝ ድረስ ሂዱ ስሩ ምናምን ነበር ያላቸው የሱ ችግር ሁሉ ጊዜም ፖለቲካ ላይ አትምጡብኝ ነው ያንን ኦፖርቹኒቲ ተጠቅመው ትግራይን በኢኮኖሚ መገንባት ይችላሉ ነበር ግን የትግራይ ፖለቲከኞች አንዱ ትምክህትና ትዕቢት አለ እኛ ኤክሰፕሽናሊስት ህወሓትን ይዤ ወደ ኢትዮጵያ ፖለቲካ ስልጣን እመጣለሁ ብሎ የሚያስብ ያለ አይመስለኝም ከዚህ በኋላ አንለስ የታወረ ሰው ካልሆነ በስተቀር በዚህ በህወሓት የታወረ ካልሆነ በስተቀር በምንም ታምር 4 ኪሎ የሚባለው ነገር ሩቅ ነው ለህወሓት በቃ በኢትዮጵያ ፖለቲካ ውስጥ እጅግ በጣም ሩቅ ከሆኑ ነገሮች አንዱ 4 ኪሎ ለህወሓት ሩቅ ነው በጣም እንግዲህ የሚቀጥለው ጉዳያችን በቅርብም አልሄድንበትም ረጅም ጊዜ ነገር ህወሓት ነው ይሄም 3 መሰረታዊ ፋክቶች አሉ ምናልባት ለማስታወስ ያህል ዛሬ ካት3 ነው በኢትዮጵያ የምርጫ ቦርድ ከ6 ወር በፊት ለህወሓት ጉባኤ ህጋዊ ጉባኤ ማለት የጨረባሳን ህጋዊ ጉባኤ እንዲያደርግ ካነገደፍ ሰጥቶታል ወይም ፔሪድ ኦፍ ሊሚቴሽን ዛሬ ነው ዴድላይን ዛሬ ነው so the period of limitation has run out አንዱ ይሄ ነው በዛ መሃል ግን ህወሓት የሰጠው መልስ ነው እንደውም በጣም ደስ የሚለው የሊጋል and political ground አይደለም መብታቸው ነው እኔ ችግር የለብኝም እሱ በፍርድ ቤት መከራከር በፖለቲካም በዲያሎግም እንፈታለን አማራጭ ነው ማለት ይችላል I don't have any problem with that የሰጡት ምንድነው እኛ 50 አመት ሆነን ስንት አመት የኖርን ፓርቲ ሆነን እናንተ ትላንትና መጣችሁ ልታዙን አትችሉም ብሎ ነው ለምርጫ ቦርድ ለብልጽግና ፓርቲ መልስ የሰጡትና ያኛው መግለጫ ላይ it is this sense of exceptionalism አለ አይደል የተካራሞኔ ነው ምለው ዶክተር ዮናስ የተካራሞኔ ምንድነው probably ታውቃለህ እየወደቀ እየተላላጠ ፊቱ ጥርሱ እየረገፈ ስትደግፈው ለቀቁኝ ገለዋለሁ ነው የሚለው ለገላጋይ ማይመችም እንደገና ዲች ሲገባል ይወርቃል ታነሰው አለ ደግፈ እንደምንም ብለ እንደገና ደግሞ እንደምንም ተንደርድሮ ወድቆ እንዳልወደቀ አክት ማድረግ እሱ ነው የሰካራሞኔ ማለት ነው ወይም እንግዲህ የትራንካርድ ሲንድሮም ሊሆን ይችላል ያንንም ያሳየውና አሁን ያለበትን ሁኔታ የማይገልጽ ለራሱ ተከፋፍሎ አንድ ፓርቲ መሆን የማይችለው ከኋላ መጣችሁ እኔ ልታዙኝ አትችሉም እኔ ሁሉ በኩል ነኝ ሁሉንም ማውቅ ነኝ ኢትዮጵያን የፈጠርኩ ነኝ ፖለቲካ ግን የበለጠ አጣቁም ጭራሽ ልታዙኝ አትችልም የሚል መግለጫ ላይ ከዚህ በፊት አውጥቶ ነበርና ከዛ በኋላ ሪሊ ለምርጫ ቦርድ የሰጠው መልስ በጣም ንቀት የተሞላበት ለታዙንም አትችሉም እኛም አናረግም አንድ ያድርገናል የሚል ነው እንግዲህ በዚህ ውስጥ ሆነን የካቲት 11 ደግሞ ከሳምንት በኋላ ይመጣል 50ኛ ዓመታቸውን የሚያከብሩበት ስለዚህ የህጉ ግልጽ ነው አንድ ምርጫ አንድ ፓርቲ የጠቅላላ ጉባኤ ካላደረገ ኮንግሬስ ካላደረገ ይሰረዛል ነው የሚለው ግልጽ ነው ይሰረዛል ግን የፖለቲካል ኢምፕሊኬሽንም ስላለው እሱ ላይ መወያየት ስላለብን ነውና አንተ እንዴት ነው ያየው የካቲት 3 ቀጠሮውንና የካቲት 11 ድግስ እንዲሁም ከምርጫ ቦርድ ጋር ተያይዞ ያለው ነገር ኢምፕሊኬሽኑ እንዴት አየው አንተ በሰማ እንግዲህ የካቲት 11 ድግስ ያልከው የፈለገ ፖለቲካል ፓርቲ የፈለገ ሰው ልደቱን ሊያከብር ይችላል anniversary-ውን በፈለገው መንገድ ሊያከብር ይችላል እሱ ሪሊ ሶሻል ኢቨንት ነው ብዙም እንትን ሚል አይደለም ግን አሁን የቲፒኤልኤፍ አንዱ ችግሩ ምንድነው አሁን በቅርብ ባለፈው አንድ የጻፍኩት አርቲክል ላይ
ትንሽ አቅራርቻለሁ ይሄን ነገር በ2015 16 ከፈለክም ትንሽ ቀደም ብለህ 14 15 16 ላይ TPLF የሰው ብሶት እየሰፋ የለውጥ ፍላጎትና ጥያቄ ኃይል እየያዘ ሞሜንተም እየያዘ በመጣበት ጊዜ ለውጥ ማካሄድ ይችል ነበር የድራይቨር ሲት ላይ ሆኖ መሪነት ቦታው ላይ እንዳለ ሪፎርም ማካሄድ ይችል ነበር ሪፎርምን ማካሄድ አልቻለም በ2016 17 ያ ነገር እየተነከረ በመጣበትም ጊዜ ማድረግ አልቻለም በ2018 መጣ ተገፍቶ ከስራ ከአመራር ሲወጣ በዛን ጊዜ ተመለከትከው እንደሆነ TPLF ወይም የትግራይ ሪጅን as a region በኢኮኖሚ ከሌላው ሪሊ ቀደም ብሎ ነበር ብዙ ድጋፍ ይሰጠው የነበረ ኃይል ነው ብዙ የመንግስት ኮንትራክት ይሰጠው የነበረ ድርጅት ነው እና ከሌላው በተለይ ከአማራው ሪጅን ጋር በመተመለከተበት ጊዜ ከሶማሌው ጋራ ከአፋሩ ጋራ ከሌሎቹ ጋራ በመተመለከተበት ጊዜ ከአዲስ አበባ ውጭ የትግራይ ሪጅን ብዙ የኢኮኖሚክ ዲቨሎፕመንት ነበረበት ሪሌቲቭሊ ስፒኪንግ ከሌላው ጋራ በንጽጽር ስትመለከተው ማለት ነው የዛን ጊዜ የነበራቸውን የኢኮኖሚ ቅድመት በዛ ላይ ተጠንካራ ኢኮኖሚ ቢልድ ማድረግ ይችላል ነበር ጠቅላይ ሚኒስትሩም እንደመጣ ፖለቲካውን እስካልነካቹብኝ ድረስ ሂዱ ስሩ ምናምን ነበር ያላቸው የሱ ችግር ሁሉ ጊዜም ፖለቲካ ላይ አትምጡብኝ ነው ያንን ኦፖርቹኒቲ ተጠቅመው ትግራይን በኢኮኖሚ መገንባት ይችላል ነበር ግን የትግራይ ፖለቲከኞች አንዱ ትምክህትና ትዕቢት አለ እኛ ኤክሰፕሽናሊስቶች ነን የጥቁር እስራኤሎች ነን በጥቁር ባዲ ውስጥ የተያዘን ነጮች ነን የሚል የሲቪላይዜሽን ጀማሪዎች ነን ምናምን የሚላቱ ተወጥቷላቸው በዛ ላይ ነበር ፖለቲካቸውን የቆመሩት ከዛ በኋላ በተሸነፉ ጊዜ ደግሞ በተለይ ለትግራይ ህዝብ በጣም በህዝብም በሰውም በግድያም በጉዳትም በኢኮኖሚ ድቀትም የትኛውም ሪጅን ኢትዮጵያ ውስጥ ካየው እና ኤክስፒሪየንስ ካደረገው የባሰ ትልቅ አደጋ ላይ ከጣሉት የትግራይ ህዝብ አሁንም እንደገና ደግሞ ከተሸነፉም በኋላ ቆም ብለው ምስቲ ምንድነው ያመጣልን እንደዚህ ትዕቢታችን እኛ ከሌላው በላይ ትሪት መደረግ አለብን የምንለው የት ነው ያመጣልን እዚህ ያለንበት ቦታ ላይ ነውና አትሊስት ህዝባችንን ካሁን በኋላ አሁን ካለበት እንዴት ነፃ ልናወጣው እንችላለን ብለው አስተሳሰባቸውን ከመቀየር ይልቅ የበለጠ ድሮ የነበሩበት ቦታ ላይ መሆን ነው የሚፈልጉት እንዲሁም አንድ ምሳሌ ሰጠሁት እዚህ አርቲክል ላይ ጃፓኖችና ጀርመኖች በሁለተኛ ዓለም ጦርነት ጊዜ ጦርነቱ ከመነሳቱ በፊት ኦፍ ኮርስ ከኛ በላይ ማንም የለ የሚል ትዕቢት ደግሞ ሴንስ ኦፍ ሱፒሪዮሪቲ ምናምን ስለነበራቸው በዛ ጦርነት ውስጥ ገቡ መጨረሻ ላይ ግን ጦርነቱ ላይ ተሸነፉ ከተሸነፉ በኋላ አንድ ነገር ያደረጉት ነገር ምንድነው መሸነፋቸውን ተቀበሉ humiliated መሆናቸውን humiliationአቸውን ተቀበሉ ያንን እንዴት ነው ካሁን በኋላ ከስተታችን ተምረን ራሳችንን የምናድሰው ብለው ሪሴት አድርገው አዲስ ሲስተም ፈጥረው አሁን ያሉበትን ቦታ ተቃለለ በጣም ባጭር ጊዜ አገራቸውን ዲቨሎፕ ለማድረግ ችለዋል በአዲስ መንፈስ በአዲስ አስተሳሰብ በአዲስ ፓራዳይም ኢን ጀነራል የኢትዮጵያ ባህል ያለው እንዲሁም ቀደም እንዳልከው እየተሸነፈ በመጣ ቁጥር ልኩ እየጨመረ ነው የሚመጣው ይሄ በተለይ በአማራውና በትግራዩ ያለ ነው የኖርዘርን ካልቸር ነው ሙሉ ለሙሉ ኢትዮጵያ ማለት የምትችለው አይደለም እና መሸነፍም ማመን ማለት ወንድነትህን
ለጥያቄ ማቅረብ ተብሎ ነው የሚታየው እንጂ አሁን የቲፒኤልኤፍ ሰዎች የሚያደርጉት ምንም ትርጉም ያለው ነገር አይደለም በመጀመሪያ ደረጃ ሌላውን ተው የኢትዮጵያን ህዝብ ተው የትግራይ ህዝብ እኮ ራሱ በቃን ጦርነት አታምጡብን ሰላም ነው የምንፈልገው ይያለ ነው ኢቭን አሁን ዳያስፖራ ውስጥ በፊት ጦርነት ይምጣ አንድ ጊዜ ሄደን ጦርነት እንጀምርና ቶሎ ጨርሰን ወደ ዴቨሎፕመንታችንን እንግባ ምናምን ይያለ ሲፎክር የነበረ ሁሉ የዳያስፖራ አክቲቪስት አሁን በከፊሉ ትንሽ ጋብ ብሏል ስለዚህ ከኢትዮጵያ መንግስት የሚመጣባቸው ጫና ብቻ ሳይሆን ከራሳቸውም ህዝብ ደጋፊ የላቸውም እንደገና ሌላ ዙር የጦርነት ዙር ለመጀመር በሁለተኛ ደረጃ የተመለከተው እንደሆነ እያንዳንዱን ኢትዮጵያ ውስጥ ያለውን ሪጅን የተመለከተከ እንደሆነ ሁሉም አትሊስት ለውጥ አድርጓል ያመራር ትንሽ ብዙ ለውጥ ያላደረገው የኦሮሞ ነው ያው እሱም ቢሆን ከለማ ወደ ሽመልስ ሄዷል አትሊስት አንድ ዙር አማራ አይተዋል ስንት ጊዜ እየተበወዘ እንደሆነ ሶማሌም ተቀይሯል የደቡብ ህዝብም አዳዲስ መሪዎች ናቸው የገቡ የትግራይ ግን አሁንም ለዚህ ላለንበት መቀመቅ አገሪቷ ላለችበት ትግራይ ላለችበት መቀመቅ ኃላፊ የነበሩት ሰዎች አሁንም ከእንትኖስ ጨዋታ አልቻሉ ግማሾቹ እኮ በመርኩዝ ነው የሚሄዱት ቅድማን ብሮድሊ አንዱን አንስቻለሁ የክልል ፓርቲ ስለሆነ ያን ያህል ፌደራል መንግስት ላይ በኢትዮጵያ ፖለቲካ ከዚህ በኋላ ዋት በኢትዮጵያ ፖለቲካ ውስጥ የሚያመጣው ተጽዕኖ የለም ተመልሶም ወደ ስልጣን አይመጣም አወደን is over ህወሓትን ይዤ ወደ ኢትዮጵያ ፖለቲካ ስልጣን እመጣለሁ ብሎ የሚያስብ ያለ አይመስለኝም ከዚህ በኋላ አለስ የታወረ ሰው ካልሆነ በስተቀር በዚህ በህወሓት የታወረ ካልሆነ በስተቀር በምንም ታምር 4 ኪሎ የሚባለው ነገር ሩቅ ነው ለህወሓት በቃ በኢትዮጵያ ፖለቲካ ውስጥ እጅግ በጣም ሩቅ ከሆኑ ነገሮች አንዱ 4 ኪሎ ለህወሓት ሩቅ ነው በጣም